በከተማ የሚኖር ሰውንም የማይፈራ እግዚአብሔርን የማያከብር አንድ ትዕቢተኛ ንጉሥ ነበር። ነገር ግን ይሁን እንጂ ቀን ሌሊት ፍረድልኝ እያለች አንዲት መበለት ትለምነው ነበር። እባክህ ንጉሥ ሆይ ፍረድልኝ፣ ይህ መሬት የኔ ነው። ንጉሥ ሆይ እንዳትፈርድላት፣ ይህ መሬት የኔ ነው። ያስፈልግ ሁሉ አደርግልሃለሁ። እኔ ለማንም ሁለታችሁ ግቢ ያችን ጥራል የሚያስፈልገኝ በሙሉ ታደርጊያለሽ፣ ይፈረድልሻል። በሌላኛው ቀን ተመልሳ ተለምነው ነው። እባክህ ንጉሥ ሆይ ፍረድልኝ። ለምን ትመላለሻለሽ? ሂጂ ቀጥ አባቴ መሬቱ የኔ ነው። እባክህ ንጉሥ ሆይ እባክህ ንጉሥ ሆይ ፍረድልኝ። አልፈርድም አልኩ። ለምን ትመላለሻለሽ? አትረዱ ፍረታ አለ እንዴ? እባክህ ተቀመጭ። እሺ፣ ስለ ሀገራችን እድገት ብዙ ገንዘብ እየወጣ ነው ያለው። እባክህ ንጉሥ ሆይ ፍረድልኝ። ፍረታ አለ እንዴ? እባክህ ንጉሥ ሆይ ፍረድልኝ። ኧረ ዝም ብላ ለማኝ ናት። አሁንም ተመልሳ ትለምነዋለች። እባክህ ንጉሥ ሆይ ተለመነኝ ፍረድልኝ። ዝም ብላ ትገለጣለች። እባክህ ንጉሥ ሆይ ማሰር ከበዳቸው። ሰላም ነው። ተቀመጭ። ስለ ሀገራችን እድገት ብዙ ገንዘብ እንደወጣ ይታወቃል። አሁን እባክህ ንጉሥ ሆይ ፍረድልኝ። እናወራለን። ምንም ትዕቢተኛ ሰውንም የማይፈራ እግዚአብሔርን የማያከብር ንጉሥ ቢሆንም አንድ ቀን ጭቅጭቋ ስለሰለቸው ሊፈርድላት ወሰነ። ተቀመጥ። ሀገራችንን ለማሳደግ ብዙ ገንዘብ እየወጣ ነው ያለው። አሁን ለምሳሌ እባክህ ንጉሥ ሆይ ፍረድልኝ። ዝም ብዬ ነው እንደ ገንዘብ የምሰጣችሁ? እባክህ ንጉሥ ሆይ እናወራለን። ኧረ ዝም ብላ ነው ሌላ ቀን እባክህ ንጉሥ ሆይ ፍረድልኝ። አንተ ዝም ብለህ ታያለህ እንዴ? አሁን ደግሞ እሷን አስጠርተው ሊፈርድላት ወሰነ። ሂድ ጥራልኝ። አቤት ንጉሥ ሆይ። ማን ነበረ ስምሽ? በቃ አትመላለሽ፣ ተፈርዶልኝ። ንጉሡ ንብረቴን ስጠኝ። የምን ንብረት የሰጠሽኝ አለ? አባርኩኝ እጅ ሴት ሙሰኛ ነው። ነገር ግን ለምወዳቸው ቀን ሌሊት ወደ እኔ ለሚጸልዩ ለልጆቼ እኔ እንዴት አልፈርድላቸው? ስለዚህ በዚህ ጸሎት ሁልጊዜ በጸሎታችሁ በዚህ ትምህርት ሁልጊዜ በጸሎታችሁ ትጉ። ጨርሰን